ስለ አምልኮ መሪዎች ብንነጋገር አምልኮአችን ቤተክርስቲያን ውስጥ እንዴት ነው ያለው? ሶሎ ዘማሪም አምልኮ መሪም ጌታን የበለጠ እንድናከብረው ምን እናሻሽል? ድሮ አምልኮ መሪ ሳይሆን ፕሮግራም መሪ የሚባል ነበር። እንግዲህ እኔ ከልጅነቴ ማስታውሰው በቤተክርስቲያን ውስጥ ወይ በካህን የሚመራ አገልግሎት ካልሆነ በስተቀር ፕሮግራም መሪ ነው። ያ ፕሮግራም መሪ ያጸልያል፣ ከዛ በኋላ ይዞ የመረጠው አዝማች ካለ ያስመርጣል፣ አለበለዛ ደግሞ ህዝቡን ምረጡ ይላል። ለምን ግን የማይገባኝ ነገር እዛ ጋር የተመረጠው መዝሙር ነው እስቲ ሌላ ደግሞ ይላል። አይ ዶንት ኖ የሚወደው ነው ሰ አንዳንድ ደግሞ አድርቅ ፕሮግራም መሪ ነበር። እስቲ እኔ ልብ ያለው መዝሙር የሚመርጥ እያለ ደግሞ ከጥግ ጀምሮ ብቻ እሱ ልብ ያለው እስኪታወቅ ድረስ እንደውም አንዱ ትዝ ይለኛል ህዝብን አበዛ ብሎ መረጠ። ኖ ሌላ መዝሙር ሲል አላማ ይዞ እሱ ነበር በልብ ያለው ግን ቁጥሩ ነው አላማ ይዞ anyway ፕሮግራም መሪ ነበር እና ያ ሰው በጣም እንደ ኮንዳክተር እያደረገ ያዘምራል፣ ህዝብ ይዘምራል እና እየተቆራረጠ እየቆመ ምናምን ነበር። በኋላ ግን ይሄ የወርሺፕ ሲስተም ምንድነው አንዱ እኛ ሀገር ልክ ሲጀመር አንድ አይነት ለካ ሪትም ያላቸው መዝሙሮች ቀጣጥሎ ሳይቆም በማዘመር ይቻላል። ስለዚህ ሁሉ ሰው መዝሙር ቀጣጥሎ መዘመርን ነው አምልኮ ቡድን ውስጥ እና የሚታወቁ መዝሙሮች ናቸው። ስለዚህ አዲስ መዝሙር መድረስ አያስፈልግህም። የወጡ ዝማሬዎችን በሲዲም ቢሆን በምንም እነዛን መዝሙሮች ቀጣጥሎ መዘመር። ሲቀጣጠሉ ደግሞ ሪትሙ አንድ አይነት ይሁን እንጂ ዜማው አንድ አይነት ይሁን እንጂ ግጥሙ የተለያየ ሊሆን ይችላል። ሐሳቡ ምንም የተለያየ ሊሆን ይችላል። እዚህ ጋር ለቅሶም ሊገባበት ይችላል፣ እዚህ ጋር ድል ሊገባበት የልመናም ሊገባበት ብቻ እንትን ነው። ዝም ብሎ መቀጣጠሉን ነው የሚታየው። ልክ እንደ ባቡር ሀዲድ እንደ ባቡር ፍርጎ መቀጣጠሉ ነው የሚታየው እና እየጠራ የመጣው በኋላ ነው። ኳየር ትዝ ካለህ ልብስ አለው፣ ዩኒቲ አለው፣ ጥናት አለው፣ ኮሚትመንት አለው፣ ኮሚቴ የሚባል ነገር አለው አይደለም እና በደንብ ትቀጣለህ፣ ዲሲፕሊን ትደረጋለህ፣ ማጥናት አለብህ ምናምን ብዙ ነገሮች አሉ። መጽሐፍ ቅዱስ ጥናት አለው፣ ጸሎት አለው። ይሄ ግን የአምልኮ ቡድን ከየቤት ተለማምደህ ትመጣለህ። ከዛ በኋላ የተለያየ ልብስ ትለብሳለህ። አጭር ለበስክ፣ ውጥርጥር ያለ ለበስክ፣ ማንም የሚናገር ነገር የለም። እንደፈለክ መወዛወዝ ነው። ኳየር እኮ ድሮ ትዝ ይለኛል ወደ ቀኝ ወደ ግራ ያለን ሁሉ ነው የምንዘምረው። ስቴፕም አለው እንደው አንድ አይነት የሆነ ነገር ለማድረግ እና እንደ ልቡ አይነት ኳየር ነገር ሆነ። ይሄ የወርሺፕ ቲም መምራት የሚፈልግ ይመራል እና ጥሩ ድምጽ ያለው ይመረጣል፣ ወይም ጊዜ ያለው ሰው ይመረጣል፣ ይዘምራል። ለመለማመድም ብዙ እንትን አይደል ቢበላሽባቸው ምንም አይደል የራሳቸው አይደለም የሆነ ግድ የለሽነት ነገር ይታይበታል። እና ይሄ አንዱ ኔጌቲቭ ሳይዱ ነው ወይም ደግሞ አሉታዊው እንትኑ ነው። ግን በዛኛው መንገድም ደግሞ በደንብ ተዘጋጅተው አጥንተው በጣም ጥሩ አድርገው ደግሞ ተዘጋጅተው የሚመጡትም ደግሞ የወርሺፕ እንላለን። እነሱ ግን ብዙ ዶሚኔት አላደረጉም፣ ብዙ ቦታ አልታዩም። የተወሰኑ አሁን ቸርቾች ስንሄድ ዋው በደንብ ተዘጋጅተው ነው እነዚህ የመጡት። እንዳጠኑ ያስታውቃል። ሪትሙ፣ ፍሎ አደራረጉ፣ ያዘማመራቸው ሁኔታ፣ ህዝቡን እንዴት እንደሚመሩት ይሁሉ በጣም ቴክኒካል የሆነውን ነገር ታያለህ። ስፒሪቹዋሊም ደስ የሚል መንፈስ ሲያመጡ ታያለህ በጉባኤው ላይ ማለት ነው። እና በዚህ በአምልኮ አገልግሎት ውስጥ ምንድነው አንዱ ነገር እንደው በዚሁ አጋጣሚ ይሄን እድል ከሰጠህን የመዘምራንን አገልግሎት ጨፈለቀ ይሄ የአምልኮ ቡድን። ምክንያቱም ህዝቡ የሚያውቀው መዝሙር የሚወደው መዝሙር ይዘመርለታል። ከዛ በኋላ የመዘምራን አገልግሎት አያስፈልግም። የመዘምራን ለካ አገልግሎት ከእግዚአብሔር ዘንድ ዝማሬን እየተቀበሉ ለቤተክርስቲያን መልእክት የሚያስተላልፉ ናቸው። በዛ ዘመን ብዙ ሶሎ ዘማሪ አልነበረም፣ ኳየሮች ግን ነበሩ። የኳየር መኖር ደግሞ ምን ያደርጋል? ለቤተክርስቲያን መልእክት ያመጣል። በቤተክርስቲያን ውስጥ አንድ ህብረት ያለው አገልግሎት ነው። ቅድም እንዳልኩ መጽሐፍ ቅዱስ ያጠናሉ። ከብዙ የመዘምራን ቡድን ውስጥ ነው ዛሬ ሰባኪያን የወጡት፣ ፓስተሮች የወጡት። የአገልግሎት ራሱ የምትለማመድበት ህይወቴ የሚያድግበት ቦታ ነው። እኔ ህይወቴ ያደገው በኳየር ውስጥ ነው። ሁላችንም የምንለው ነገር ነው አይደለም? ትዝ ይለናል። አንተ ኮሚቴ ባይብል ዛሬ ታስጠናለህ ትላለህ፣ ነገ ፕሮግራም ትመራለህ። መምራትን፣ መለማመድ፣ መታዘዝን፣ መቀጣትን
የምትለማመድበት ቦታ ነው። ኳየር ማለት ያሳድጋል። ይሄኛው የኳየርን አገልግሎት አጠፋው ሲያይ የኳየር አገልግሎት አያስፈልግም። በቃ በደንብ ብዙ ዘምሯል ወደ ቃሉ እንሄዳለን እየተባለ የኳየር አገልግሎት በዚህ ምክንያት ፈረሰና ፕሊስ የኳየርን አገልግሎት እንደገና መነሳት አለበት ከሚሉት ነን። ምክንያቱም መልእክትን ያመጣሉ። በብዙ የምድራችን ታሪክ ውስጥ የኳየር አገልግሎት በጣም የዘምራን አገልግሎት ትልቅ ስፍራ የነበረው ታሪኩ ተወርቶ የማያልቅ ብዙ ታሪክ ያለው አገልግሎት ስለሆነ ነውና ይሄ መኖሩ ጥቅም ኖረው ግን በዛው መጠን ደግሞ ጉዳት አመጣ የሚለውን ቴክኒካሊም ነገር ለመናገር ፈልጌ ነው። ፑቺዬና አንድ ሁለት ሐሳቦች አሉ። ቤተክርስቲያን አስመላኪ የሚያስፈልጋት አይመስለኝም። ሁሉ ሰው አምላኪ ነው መሆን ያለበት። ሁሉ ሰው ለአምልኮ ነው መምጣት ያለበት። ማንንም ሰው እኔ አንተን እንድታመልክ መቀስቀስ የለብኝም። ከቤት ስትመጣ ቤተክርስቲያን እኮ ሄጄ ላመልከው ነው ማለት መቻል አለብህ። ወደ ቤተክርስቲያን ስንመጣ እግዚአብሔርን ልናመልክ በእግዚአብሔር ቃል የሆነውን አግኝተን ልንጽናና ከእግዚአብሔር የሆነ ነገር ልንቀበል ተዘጋጅተን ነው መምጣት ያለብን እና ሌላ ሰው እንድናመልክ በዜማ እያረገ እየቀሰቀሰ እየቆሰቆሰ በማኔላ እያሽከረከረ ማስነሳት የለበትም። ደግሞ ምን ትንላለን እንጂ እንትና ሲያስመልክ ደስ ይላል እንትና ሲያስመልክ ግን አይችልበትም እንላለን። ለአምልኮ ተዘጋጅተን ስለማንመጣ ነው እንዳልሽ እና የአምልኮንትን አስመላኪ እኔ አያስፈልግም ነው የምለው። ሁሉ ሰው ማምለክ ነው ያለበት። ለአምልኮን ደግሞ ለማምለክ አምልኮ መሪ ተብለው የተሾሙት ራሳቸው አምላኪ ነው መሆን ያለባቸው። ምንም ህዝቡን እንዲያመልክ መቀስቀስ የለባቸው። እነሱ የራሳቸውን አምልኮ ሲሰጡ ህዝቡ ዝም ብሎ እነሱ ውስጥ ያለው የአምልኮ መንፈስ ህዝቡ ውስጥም ያልፋል። ስለዚህ ለማምለክ ሁሉ ሰው ውስጡ ይቀሰቀሳል ማለት ነው። ተሸክመውት የመጡት የእውነተኛ አምልኮ መንፈስ ጉባኤው ሲገቡ አብሮ ነው አምልኮውን ይዘው የሚቀሰቀሰው እና ደግሞ ሌላው አምልኮ ለማምለክ የሚቆሙት በዜማ ለማምለክ የሚቆሙት ዘማሪዎች ራሳቸው እንዴት መቆም እንዳለባቸው ማወቅ ያለባቸው ይመስለኛል። እግዚአብሔርን በመፍራት ስንቆም ተራ ቱታም ለብሰን ወይ የውጥርጥር ያለም ሴቶቹም ቢሆን መልበስ ባይለብሱ እኔ እመርጣለሁ። ስፔሻሊ ለዘማሪ ሲወጡ ሰው ያያል፣ ከላይ እስከ ታች ያያል። ስለዚህ ስናመልክ ዲስትራክት የሚያደርግ ነገር ባንለብስ ሱሪም ቢሆን ሸፈን ያለ ሰፋ ያለ ቢሆን ይመረጣል። ገባ? ቅርጻችንን ማሳየት እዛ ቆመን ሲሆን ሁሉ ሰው ራሱ እንትን ያለ አይደለም። ቢቲ ጎትታል እንለዋለን እኛ ቢቲ ጎትታል እንዴት? አዎ ቢቲ ሌላ ሲያስብ ሰው ቢቲ የጎተተበት እሷን ሲያይ ተገልጦ አንዳንዱ ገብቷል ሆድ ድረስ ይሆናል የሚለበሰው። ኬርለስ ሆኗል ሰው። ስለዚህ ሆዷ እየታየ እጇን ወደ ላይ ስታነሳ ምንም እኔ በኩሌ እኔ አልደግፍም። መሸፈን አለብን። ስንለብስ ረዘም ያለ ብንለብስ፣ በተለይ መድረክ ላይ ስንቆም አለባበሳችን መፈተሽ አለበት። በፍጹም እንደዛ የለበሰ ኳየር እኔ አልደግፍም። ኢቭን አምልኮ መሪም ቢሆኑ ልብሶቻችን ላይ ዲሰንት የሆነ ልብስ ምንለብስ። ለምን ለእግዚአብሔር ተራ ነገር ለምን ለብሰን እንወጣለን? ደስ ልናሰኘው ለምን ቆመው? ለእግዚአብሔር ሲሆን ምን አለበት ያማረ ሐምራዊ ልበሱ፣ ነጭ ልበሱ፣ ሰማያዊ ልበሱ እየተባለ እኮ ለካህናቶች ሁሉ የሚለብሱት ልብስ ተነግሯቸዋል። ገብቷል? እኛም በዜማ ምን አገለግል እንደሌዋዊ ምን ቆጠር ነን። ስለዚህ ለሱ ምን ለብሰው ፋሽን ሾው አይደለም። ስለዚህ ለእግዚአብሔር የምንለብሰውን ትክክለኛውን ይሁን ብንለብስ ጀስት የተለያዩ የልብስ ዲዛይን እንትኖች መልበሳችን ሳይሆን በቃ የማይፈታተን ጥሩ ነገር የሆነ እግዚአብሔርንም ሰውንም በነገራችን ላይ ሴቶቹ ላይ ብቻም አይደለም ወንዶቹም በጣም የተወጣጠረ ጂንስ አሁን የተጀመረ ደግሞ አለ። እንደሱ አይነት ምንድነው እኛ ምንድን ለማለት ነው አሁን ልብስ ላይ እንዲተኮር ሳይሆን ልታስመልከው ወጥተህ ግን በቃ ጨራሽ ሰውየው ሌላ ሐሳብ ውስጥ ከተዋለ ምን ነው ይሄን ባይለብስ ይላል ሰው ተመልካቹ። ምን ነው እንዲሆነው ባይቆም ይላል። ደስ ይያለው አይደለም እኮ አብሮ የሚያመልከው። ገብቷል? ሰውን ከጥያቄ ነፃ አድርገህ ሰው ከእግዚአብሔር ጋር እንዲገናኝ አንተ ዝም ብለህ ቆመ ስታመልክ ህዝቡን በዛ አምልኮ ውስጥ እንዲገባ ለማድረግ ነው። ስለዚህ አምልኮ ላይ ልብሳችን መፈተሽ አለበት። ራሳችን አምላኪ ሆነን ነው መቅረብ ያለብን። ህዝቡን እንዲያመልክ መቀስቀስ የለብንም። ህዝቡ ወዶ ነው በፈቃዱ ማምለክ ያለበት። ተቆስቁሶ መሆን የለበትም። እኔ የራሴን አምልኮ ለመስጠት ስቆም ከፈለገ ያምልክ ካልፈለገ አያምልክ። እኔ የራሴን አምልኮ ሰጥቼ መውረድ ብቻ ነው። ስለዚህ ምንድነው ለእግዚአብሔር የምናቀርበውን አምልኮ ፈትሸን አስተካክለን አለባበሳችንንም ህይወታችንንም ደሞ ዜማችንንም ስናቀርብ
ለእግዚአብሔር የሚሆነውን ለማምለክ ይዘን መምጣት አለብን። አስመላኪ ሳይሆን አምላኪ ሆነን መምጣት አለብን የሚለውን ሐሳብ ነው ለማስቀመጥ ነው የምፈልገው። አዎ የሉሲፈርን ወይም ሰይጣን የቀደመው ስሙ ሉሲፈር ነው። ገብርኤል፣ ሚካኤል ታላላቅ መላእክቶች በእግዚአብሔር መንግስት ውስጥ ትልቅ ድርሻ እንዳላቸው እግዚአብሔር ቃል ላይ ይነግረናል። እና አንድ እግዚአብሔር ሰው ይህንን ነገር ሲናገር በጣም ነው ልቤን የነካኝ። ገብርኤል ከእግዚአብሔር ዘንድ የሚለቀቁ ትልልቅ መልእክቶችን የሚያስተላልፍ መልአክ ነው፣ ሊቀ መልአክ ነው። ሌሎች መላእክት በስሩ ሊኖሩ ይችላሉ። ነገር ግን እንደ ዘካርያስ ጋር ሄዶ መናገር፣ የምስራችን ለማርያም በመናገር መልእክቶችን ከእግዚአብሔር ዘንድ በጣም ሜጀር የሆኑ ትልልቅ መልእክቶችን ይዞ የሚመጣ ነው። በዛው መጠን ደግሞ ሚካኤል ደግሞ ሲዋጋ ነው የምታየው። እና ይሄ የጸሎት ነገር ላይ የመዋጋት ነገር ላይ ለኢያሱ ሲገለጥ ለሌሎችም ታያለ። የሉሲፈር ቦታ አምልኮ ነበር። እኔ አስተውየው ማላቀውን ነገር በኤርሚያስ ላይ ምንድን ያየሁት መሰለህ? ለካ እኔ አሁን ጊታር መጫወት እችላለሁ፣ ኪቦርድ መጫወት እችላለሁ። የምሞክራቸው መሳሪያዎች አሉ፣ መዘርዘር ባያስፈልግም ሁሉንም መሳሪያዎች በአንድ ጊዜ መጫወት አልችልም። እሱ ግን መላ ማንነቱ መሳሪያ ነው። ሙዚቃ ከውስጡ ይወጣል። የፍሉት የመሰለ ድምፅ ሊያወጥ ማለት ድምፁ የሚያምር ነው፣ መልኩ የተዋበ ነው። የለበሳቸው ልብሶች የክብር ልብሱ ብቻ በቂ ነው በቃ። ስለዚህ እልፍ አላፍ መላእክትን እየመራ ወደ እግዚአብሔር አምልኮ ነው የሚያስገባው። ስለዚህ እሱ ብቻ ነው በቃ። እሱ የለም ማለት ያ ቦታ ባዶ ቦታ ነው የሚሆነው። እንግዲህ አስበው ያለው ክብር፣ ያለው ታለንት፣ ያለው ችሎታው አስደናቂ ነው። ይሄ መልአክ በእግዚአብሔር ላይ ባመፀ ጊዜ ተባረረ። ሲባረር ያንን ክፍት የሥራ ቦታ እግዚአብሔር በሌላ መልአክ አልተካውም። እሱን ያስደነገጠኝ ያንን ቦታ እግዚአብሔር የተካው ከምድር አፈር ባበጀው ሰው ነው። ሊያመልከው እግዚአብሔር ሕዝብ ሰራ ማለት ነው። እና ለምሳሌ አሁን የእስራኤል ሕዝብ ለምንድን ነው ከግብፅ የወጣው? እንዲያገለግለው ነው። እንዲ ወርሺፕ እንዲያደርገኝ አይደል ያለው? እንዲያመልከው ነው። እግዚአብሔር ሰይጣንን የሰብስቲቲዩት ያደረገበት ሰው አፈር እዚህ ግባ የማይባል በኃጢአት የሚወድቅ በቀላሉ የምታታልለው ማለት ከንቱ የሆነ ነገር ነው። እና ሰይጣን እድሜ ልኩን የሚቃጠል ይመስለኛል። አንዱ የሚያሳረው እንዴት በኔ ይተካል? አንዲት ሴት አንድ ፍቅረኛ ቢኖራትና ከዛ ፍቅረኛዋ ጋር በሆነ ነገር ቢጋጩ ሌላ ሰው ብታፈቅር ይሄ ፍቅረኛዋ በፊት ፍቅረኛው መጀመሪያ የሚጠይቀው ማንን ነው ለመሆኑ የጀመረችው ነው። ይሄንን ነው በኔ የተካችኝ ነው የሚለው አይደለም። ሰይጣንም እንደዛ የሚል ይመስለኛል። እኔ ነኝ በጌታ ያውቃል የምተካው የሚለኝ ይመስለኛል። እና እግዚአብሔር ግን ኖ እንደውም ካንተ አልፈልግም፣ ይሄንን ዲፓርትመንት የሚሞላልኝ እሱ ነው ብሎ ነው ምስጋና የሚቀበለው። ይሄንን ሐሳብ ይዘህ በቸርች ውስጥ ምን ይደረጋሉ ብለህ አስብ። ጸሎት ይደረጋል፣ ማስታወቂያ ይደረጋል፣ የጌታ እራት ይወሰዳል፣ ጥምቀት ስርዓት ይኖራል። ሌላ ምን አለ? ስብከት አለ፣ ለበሽተኛ ጸሎት አለ፣ መባ መስጠት መሰብሰብ አለ። ሌላ ምን አለ? ሰላምታ እርስ በርስ አለ። እነዚህ ሁሉ ነገሮች አንድ ሰርቪስ እናደርግ። ከዚያ ውስጥ ለእግዚአብሔር ብለን የምናደርገው የቱ ነው? መባ የምንሰጠው ለእግዚአብሔር ብለን ነው? ኖ ለእግዚአብሔር ቤት ብለን ሰጠን እንጂ ትንችና ኩብኩባውን ለመከልከል ለኛው ነው የሚጠቅመን። ጸሎት ለኛ ብለን አይደለም። ቃሉን የምንሰማው ለኛ ብለን አይደለም። የፈለከውን ጥራልኝ፣ ለኛ ብለን ነው የምንሄደው። ለእግዚአብሔር ብለን የምናደርገው ወርሺፑን ብቻ። ያችኑ ደግሞ አስቡ፣ ዝብርቅርቅ ባለ ነገር ከሌላ ሰው ባየነው ኩረጃ ከሌላ ባየነው ነገር ነው የምናደርገው። የራሳችንን ስሜት መሙያ። እንዴት እኔ አምልኮ አልመራም ብሎ ሰው ሲበሳጭ ያኮ ታይም የእግዚአብሔር ታይም ነው። በቃ እንደምንም ቅድም እንዳለችው ህዝቡን ሁሉ ሰብስበህ እባካችሁ እግዚአብሔር እናምልክ ብለህ ሰው ሁሉ እግዚአብሔርን እንዲያመልክ የምትወስድበት ታይም ነው ያ ቦታ። በቃ እግዚአብሔር ከኛ የሚወስዳት ያንን የአምልኮ መስዋዕት ነው። እውነት ነው። መባን ስንሰጥ በአምልኮ ከሰጠነው አምልኮ ነው። ስንጸልይ ቃሉን ስንሰማ በአምልኮ ከሰማነው
ሁሉ ነገር ለአምልኮነት ይወስ እግዚአብሔር ደስ የሚሰኝበት መስዋዕት ይሆናል ማለት ነው። እና አይ ቲንክ በቸርች ውስጥ አልተሰጠም ይሄ ትምህርት። በጣም ያስፈልጋል። በጣም ስር የሰደደ ትምህርት ያስፈልጋል። ቅድም እንዳለችው አሁን አንዳንድ ጉባኤ ለማምለክ የመጣ ጉባኤ እንደሆነ ያስታውቃል። ይጸልይ የመጣ ቃል ሊሰማ የመጣ እስቲ መጥቶ ተዝናንቶ ያያል። ምንድን ነው የሚያደርጉት? ቲያትር እና ወደ መጨረሻ አካባቢ ፕሮግራሙ ላይ ያልቅ ሲል ሰውየው መባረክ ይጀምርና ደግሞ ጨረሱት እኮ በቃ እሱ ልክ ከፍ ሲል ይወጡ ማለት ነው። እንዲሁ አንዳንዴ ከመድረክ ሆነን እንግዲህ አንተም ታውቀዋለህ ስታየው አንዳንዱማ አስተያየቱ ምን አባክል ሰራ መጣ ብሎ የሚያይ ነው የሚመስልህ እኮ። የእግዚአብሔርን ነገር ለማምለክ የተዘጋጀ ሰው አታይም። እና ህዝቡም መዘጋጀት አለበት ለማምለክ እግዚአብሔርን። እኛም ደግሞ በቃ ይሄ ህዝብ እግዚአብሔርን እንዲያመልክ እንዳለችው እኔም ለማምለክ ነው የመጣሁት እንጂ አስመላክ አይደለሁም። እናንተ አምልኩት ቀስቃሽ አዛፋኝ አይደለሁም ማለት ስሜት ቀስቃሽ አይደለሁም። በቃ እኔም ላመልክ ነው እናንተም ልታመልኩ ተነሱ። እና አሁን እኔ እልልታ ሲቀንስብኝ ዛሬ በደንብ አላመለኩም ኦር ካላጨበጨቡ ስለዚህ ላጨብጭቡ እንጂ እልል በሉ እንጂ ጎሽ አሁን ሞቅ አለልኝ። ኖ ለኔ አይደለም ለእግዚአብሔር ነው። ስለዚህ ህዝቡም ለእግዚአብሔር የሚሰጥ አይመስለውም። እኔም ለእግዚአብሔር ከሰው ጋር የተገናኘ ነው ነገር። ለዚህ ነው ቅድም በመሃል ጣልቃ ገብቼ እንደውም ደና አላስመለከንም ዛሬ ይላሉ። ምክንያቱም በደንብ አላስቀሰቀሳቸውም፣ ጥሩ መዝሙር አላመጣም አይነት ነገር ነው። እና ያ መሆን የለበትም። ይሄ አስተሳሰባችን መጀመሪያ መታረም አለበት። ግን የትኛውም ነገር በእውቀት ነው መሆን ያለበት። በእውቀት ስል ለአምልኮ የምንመርጣቸው መዝሙሮች ምን አይነት ናቸው? የምስጋና መዝሙሮች አሉ፣ የውዳሴ መዝሙሮች አሉ፣ የአምልኮ መዝሙሮች አሉ፣ የልመና የንስሐ መዝሙሮች አሉ። እነዚህ መዝሙሮች የቱ ጋር ነው የሚዘመሩት? ምን አይነት ሪትም ነው መጠቀም ያለብን? ምን አይነት ነገር ነው? አንዳንድ መዝሙሮች ነፍሳችንን ብቻ ስሜታችንን ብቻ ኮርኩረው ግን ወደ እውነተኛ አምልኮ ሳያስገቡን ይገባሉ። እንደዚህ አይነት ነገሮች ለምሳሌ አመለክን ብለን ነው የምንወጣው፣ ግን ውለታ ቆጥረን ነው የወጣነው። እንዲያርገህልኝ ጌታዬ እንዲያርገህልኝ ብለን የተደረጉልን ነገሮች አስበን ምስጋና ሰተን ለውለታ ምላሽ ሰተን ነው የወጣነው። ያ ማለት እኔ አሁን አንተን ዳንዬ ባለፈው እንደዚህ ረድተኸኝ ገንዘብ ልከህልኝ በጣም ቴንኪው ብዬ ሲሄድና ዳንዬ ዛሬ ሂውስተን ድረስ የመጣው አንተን ለማየት በቃ ካንተ ጋር ላሳልፍ ነው ብልህ የትኛው ይበልጥብሃል? ዋው ከዛ እዚህ ድረስ መጣ ከኔ ጋር ለማሳለፍ በቃ የምትሆነውን ነው የምታጣው። ግን ያ ምን ላርግ ብለህ ነው ያው ሰብትልና ረዶ አይገባም ትለኛለህ። ውለታህን ስመልስልህና እኔ ካንተ ጋር መሆን እፈልጋለሁ ስልህ ይለያያል። እግዚአብሔርን ውለታውን ስንመልስለትና በቃ አንተን እንወድሃለን ባታረግልኝም ማለት ነው። አየህ ምንም ባታረግልኝ እወድሃለሁ እኔ ካንተ ጋር መሆን እፈልጋለሁ ስትለው ዋው ይላል እግዚአብሔር፣ ደስ ይለዋል። ያለ ምንም እኔን ነው የፈለገኝ ከኔ የሚሆነውን ነገር ሳይሆን እኔን ነው የፈለገኝ የሚል ነገር በጣም ይለያያሉ። እና እግዚአብሔር አሁን በእንደዚህ አይነት መዝሙሮች ብዙ ሰዎችን እየባረከ ነው እየመጡ ነው። አይዶን ነው በትግርኛ እንዲህ አይነት መዝሙሮች እየመጡ እንደሆነ አላውቅም። በቃ የምፈልገው አንተ ነው ካንተ ጋር ነው በቃ የሚሉ መዝሙሮች ያጠጋጉናል እግዚአብሔር ጋር። ውለታውን አይቆጥርም። እውነት ነው ውለታ መቁጠር ጥሩ ነው። ግን ውለታ ቆጣሪ ብቻ ሂሳብ አወራርደን ነው የምንወጣው አንዳንድ ፕሮግራም ላይ። እግዚአብሔርን በእግዚአብሔርነቱ አምልከ ነው በቃ የፈለገ ደግሞ በነገራችን ላይ እንደሱ አይነት መዝሙር ሲዘምር ሁሉ ሰው ይቀላቀላል። ምክንያቱም ውለታ አርገ ያኔ ጨለማዬን ያበራ እንዲያረካል ጨለማው ያልበራ ገና ቶሎ በጨረሱ ብቻ የኔ ያልበራም ያለ ነገር ነው የሚከታተለው። ገብቷል? ግን እግዚአብሔርን በእግዚአብሔርነቱ ማምለክ፣ ስለ መስቀሉ ፍቅር ማምለክ፣ እንዲህ አይነት ነገሮች ሁሉም ሰው ይቀላቀላል። ያልተመለሰለትንም የተሳካለትንም ያልተሳካለትንም እና የአምልኮ እንትናችን ሪሊ በጣም በቤተ ክርስቲያን ደረጃ በምዕመን ደረጃ በአገልጋዮቹ ደረጃ ራሱ በደንብ መስተካከል ያለበት ትልቅ እንትን ነው። ገና አልተነካም ብዬ ነው የማስበው። እና እኛም ራሳችን እናየዋለን። ልክ ጎረቤት ያለ ቤተ ክርስቲያን የሚያረጋትን ነገር እንዳለ እዚህ የማረግ ነገር ነው እንጂ ያለን አንዳንዱም ራሱ ገብቶንም ማለት እኔ አንድ ቀን ምን ጠየቁ መሰል አንድ ሽማግሌ በፍጹም ይዘላል ብዬ የማልጠብቀው ሽማግሌ ይዘላል። እንዴት ነው ግን ስትዘል እንዴ መድረክ ላይ ሆነ ያው ካልዘለልክማ ህዝቡ ደንዛል ይላል። አየህ የሚዘለው መድረክ ላይ ነው፣ ሰዎች እያዩት ነው። እንዴት አይዘለም?
ምናልባት እዚህ ጋር አንድ ምሳሌ እኔ ስለ ባለቤቴ ብናገር ጥሩ ነው እሷ ስለ ራሷ ከምትናገር ትልቅ በአዲስ አበባ ዩኒቨርሲቲ ውስጥ ትልቅ ፕሮግራም ተደርጎ በብዙ ሺህ የሚቆጠሩ የቤተክርስቲያን መሪዎች ያሉበት ትልቅ ፕሮግራም ነበር እዛ ፕሮግራም ላይ ይዘመራል በሚዘመርበት የኔ ባለቤት ያው ጌታ መቼ ጸጋውን አብዝቶላት ብዙ አትንቀሳቀስም ቀጥ ነው የምትለው ጸጋ በዛ እኛ እንግዲህ ሌላው ለስሜቱም ይንቀሳቀሳል የእውነቱንም ይንቀሳቀሳል ሰው እሷ ግን የራሷን ነው አንዲት እህት ከዛ ፕሮግራም ስንወጣ እኔ አለች ዘለልኩና ሳይ ስለባረከኝ አይደለም የምዘለው አለች ሰው ምን ይለኛል እያልኩ ነው የምዘለው ሳያት ብሩክታይት ቀጥ ብለ እኔ ምን አባቴ ሆኜ ነው ታዲያ የምዘለው እንደሷ ቀጥላለሁ ብዬ ቀጣለሁ ማለት ራሷን ለካ ስትመለከተው ለሰው ብላ ነው የምታየው ብዙ ሰው አላሁ ለሰው ብሎ ለሰው ብለን ማጨብጨብ ለሰው ብለን መዘርጋት ነው የእግዚአብሔር መንፈስ ውስጣችንን ነክቶን እውነተኛ አምልኮ ማለት እሱ ነው እና ብዙ ስሜታዊ ሆኖ ከሙዚቃው ጋር የተነሳ እኛ ሀገር በጣም ብዙ ጊዜ መብራት ይጠፋል እና አንዳንድ ጊዜ ቅልጥ ያለ አምልኮ ላይ መብራት ድርግም ሲል አምልኮ አይጥልም ቢኮዝ ሙዚቃው ነው እያስመለከነ ያለው ኪቦርዱ ነው እያስመለከነ ያለው ወዲያውም እንደሚባል ታውቃል እሺ አሁን ወደ ቃሉ እንሄዳለን በቃ ዝማሬውን ወደ በኋላ መብራት ሲመጣ ስለዚህ አምልኳችን ከመብራት ጋር አምልኳችን ከኪቦርድ ጋር አምልኳችን ከደና አስመላኪ ጋር ገብቷል አምልኳችን የተገናኙት ከእንደነዚህ አይነት ነገሮች ነው ይሄ እግዚአብሔር የማይቀበለው ነው ማለት እንደው በልክ አልከኝ እኔ ብዙ ስለምን ቢበቃኝ ምናልባት ትንሽ ልጅ በጨመርበት እዚህ ሐሳብ ላይ አንዳንድ ጊዜ አንዳንድ ቦታ ጥሩ የሚዘሉ ሰዎችን ሲያዩ ይከፍቱና በቲቪ የነጮቹን ማለት ነው እንዴት እንደዘለሉ የነሱን ስታይል መስተዋት ፊት ቆመው የሚያጠኑ አንድ ሁለት ሰዎች ሲናገሩ የሰማኋቸው አሉ ዝላዩን መድረክ ላይ እነሱ እንዴት እንደሚገልጹት የሌላውን ሰው ዝላይ ያጠኑትና ይዘላሉ ማለት ስጋዊነት አይሆንም ለእግዚአብሔር ነው የሚዘለለው ወይስ የሱ ዝላይ በጣም ጥሩ አይነት ስታይል ነው ተብሎ እንዲባል ነው እኔ ዝላይን አልቃወምም ግን ዝላዩ እንዴት ነው የሚዘለለው ውስጤ በመንፈስ ተሞልቼ ከዘለልኩ የዘለልኩባቸው ጊዜያቶች አሉ ብዙ ጊዜ መድረክ ላይ አልዘልም ግን ቤቴ ዘላለሁ ግን ገብተዋል የምንዘልባቸው የሚያዘልል ነገር ከመጣ መዝለል አለብን መፈተሽ ያለብን አምልኳችን በትክክል ለእግዚአብሔር ያቀረብንለት ነው ወይ የሚፈልገውን እየሰጠነው ነው ወይስ ሰይጣን ትሪክ ያረገን ዝም ብለን መድረክ ላይ እየዘለልን ያጨናነቀን ነው ገብቷል በጣም ጥርት ታርገን ካላየ ነው እግዚአብሔር ሳይሆን እየተደሰተ ያለው ሰይጣን ነው እየተደሰተ ያለው ማለት ነው ሁሉ ነገራችን አስበው ቅድም ሲገልጽልን እሱ ሉሲፈር የሚለብሰው ልብስ እንኳን እንዴት የተንቆጠቆጠ ተጽፏልቆ መጽሐፍ ቅዱሳችን ላይ የተንቆጠቆጠ ልብስ ነበር የሚለብሰው ያማረ ልብስ ነበርው ድምጹ በጣም የሚያምር ነበር አምልኮም ያማረ ነበር ያንን አምልኮ የሚተካ ሰውን አደርጋለሁ ብሎ እኛን ለሱ አምላኪዎች አድርጎ ሲሾመን ለምንድነው ገብቶን የማናመልከው የሚያመልኩት እኮ በእውነትና በመንፈስ ያመልኩታል የሚያመልኩበት ዘመን ይመጣል ስለዚህ ለምንድነው ገብቶን የእውነት የማናመልከው ለምን የውሸት እናመልከዋለን ለምን በስጋ እናመልከዋለን ለምን በመንፈስ አናመልከውም አምልኮ መቀየር አለበት በቃ ዳይሬክሽኑ ተበላሽቷል የተሳሳተ ቦታ ቆመን ነው የምንጨፍረው የተሳሳተ ነገር ነው አምልኮ ብለን የምናቀርበው አምረን ማለት ጥሩ ከለርፉል የሆኑ ልብሶች እየለበስን ብንዘምር ቅር አይለውም እግዚአብሔር ደስ ይለዋል ደግሞ ብንለብስ ለጌታ እስከለበስን ድረስ ምንድነው ችግሩ ያምልኮ መሪዎች የሚለብሱት ልብስ አለ ቆንጆ ነው ይለበስ ግን ደግሞ ውስጣችን ምር ብሎ ነፍሳችንም ተዘጋጅታ የእውነት አምልኮ ለምን አናቀርብም የውሸት ለምን እናቀርብለታለን አይገባውም ለእግዚአብሔር ስላላወቅ ነው ሰይጣን እዚህ ጋር ያበላሸብን ነው ስለተቀማ እንዳናውቅ አምሯችንን እየጋረደ ነው ሲነገረን ፈቃደኛ ሆነን ማረም አንፈልግም ካረምን የእውነት አምልኮ ውስጥ እንገባለን ስለዚህ ጠላት በተቻለ መጠን ማይንዳችን አደብዝዞታል ስለዚህ ሰው መንቃት አለበት እኔ እሱን ነው የምለው መቼ አንድ ምሳሌ ትዝ አለኝ እንዴት አገኘ እንዴት አገባሃት ምናም በሚል አይነት ወሬ ሲወራ አንዱ ምን አለ እኔ እኮ አለ እንዳላገባት ወንድሟ አይወደኝም ነበር አለ እና ቤተሰቧን ልትዋወቅ ስመጣ አባቷ ይሄ ቲሸርት የሚያረግ ጂንስ የሚያረግ ጠልጠል ያለ ሰው
አይወዱም። ሰውም አይመስላቸዋል። ሱፍ ያደረገ ምናምን ነው ሰው የሚመስላቸው። እና የመመጣ ቀን የሆነ ቀለል ያለ ነገር ልበስ አለኝ አለ። ያ ቃል ላይ አባቱን ነገር ስለሚያውቅ ማለት ዝም ብለህ ቲሸርት ነገር ለብሰህ ሪላክስ አድርገና ምናምን ብለህ አባትየው ገና ሲያዩኝ አለ ከመጤፍም አልቆጥም ቀና ብሎም ሊያዩኝም አልፈለጉም አለ። እና አየህ እንዲጠላ ምን እንዳደረገው እንዲጠላ አባቱ የሚጠሉትን ነገር ለብሶ እንዲመጣ አደረገው። እኔ እሱን ነገር ከሰማሁ በኋላ ሰይጣን የእግዚአብሔርን የአባታችንን መቅደስ ያውቀዋል፣ መንግስቱን ያውቀዋል። እንድንጠላ የምንሆንበትን ነገር ነው እንድናደርግ የሚያደርገን። ከነ ምናምናችን ከነ ጥላችን ከነ ቂማችን ወተን እንድንዘምር ያደርገናል። ያውቃል ጠብ እንደማይል ቀና ብሎ እንደማይታይ ያውቃል። በብዙ ድካም ውስጥ ሆነን አይዞህ ዘምር ይለናል። እርስ በርስ ተከፋፍለን በልብ ተከፋፍለን በተንኮል ተያይዘን ማለት በሚያውቀው እንድንጠላ ምንድን ነው ያደረገው? በለዓም ረግሞ እንደማያሸንፍ ሲያውቅ ጊዜ ምን አለው? ቆንጆ ቆንጆ ሴቶች ልጆችን በእስራኤል ወንዶች ፊት አሳልፍ፣ ቆንጆ ቆንጆ ደግሞ ሴቶቹን ልጆች በወንዶቹ ፊት አሳልፍ። እነዚህ ሰዎች እርስ በርሳቸው ሲጋቡና ሲዋለዱ ያኔ አምላካቸው ይቆጣቸዋል። በዚህ መልኩ ነው ልታሸንፋቸው የምትችለው እንጂ በእርግማን አታሸንፍም ያለው። ክፉ የበለዓም ምክር ተብሎ እስከ አዲስ ኪዳን ድረስ እስኪጠቀስ ድረስ ማለት ነው። ሐሳቤ ገብተዋል? እና ሰይጣን ያንን ነገር የሚያደርግብን ይመስለኛል። ስለሚያውቀው ያንን የአምልኮንትን ሊያስጥለን አይችልም። እግዚአብሔር ደግሞ ምንም ማድረግን ምንም ዘመርን ደስ ይለዋል በእኛ። ግን እግዚአብሔር በማይወደው ህይወት እግዚአብሔር በማይፈልገው ማንነት ውስጥ ሆነን እንድናቀርብ ያደርጋል። ዜሮ እንደሆነን ያውቃል። የትም እንደማይደርስ ያውቃል። በጣም ጥሩ ታዲያ ሌላ ምሳሌ ልስጥ። በጣም የሚያስፈራ ኤኒ ሙቪ በጣም ሆረር የሆነ ሙቪ ክፈትና ፊልሙ እንዳያስፈራ ከፈለግ ሚውት አድርገው ድምፁ። ምን እንደሚሉ ታውቃለህ? የፊልም እንትኖች በ65% የማስፈራት አቅሙ ይቀንሳል። ያ ፊልም በጣም እኮ የሚያስፈራ ሆረር ፊልም ነው። ለካ እንዲያስፈራ ያደረገው ምኑ ነው? ድምፁ ነው። ምናምን የሚለው ሙዚቃው ባክግራውንዱ እሱ ነው የሚያስፈራን እንጂ ከምስሉ ይልቅ በጣም ያስፈራ ሙዚቃው ነው። እና ሰይጣን ምን የሚያደርግ ይመስለኛል? መጀመሪያ ልክ ስንዘምር ሚውት አድርጎ ይሰማናል። ሚውት ሲያደርገን የምንዘምረው መዝሙር ህይወታችን ላይ የለም። አይችንም ማተዋት ፕሌይ አድርገው ምንም የትም አደርስ ነው የሚለን። ግን ሚውትም ሲያደርገን የምንዘምረው ህይወታችንም ከሆነ ይፈራናል። እንትኑ ግልጽ ከሆነ እና የብዙዎቻችን ስንዘምር ለምሳሌ አንተ ትበቃኛለህ የኔ ጌታ ምናምን የሚሉ መዝሙሮቻችን አሉ። ብዙ መዝሙር እንዲህ አይነት መዝሙሮች አሉ አይደለ? በቃ ተስፋዬ አንተ ነህ እግዚአብሔር ምናምን ሚውት ያደርገናል። ኖ ተስፋችን ሌላ ብዙ ነገር ነው። ከእግዚአብሔር ሌላ ብዙ ተስፋ ያደረግናቸው ነገሮች አሉ። እንዲህ አይነቱ አምላክ የትም አይደርስም በሰይጣን ፊት። እና ህይወታችን የሚሰራው ነገር አለ። እኛ ብዙ ጊዜ እንለዋለን ኢትዮጵያ እያለን የዘመርናቸው መዝሙሮች የእምነት መዝሙሮች አሜሪካ ስንመጣ ኖር ናቸው። ምክንያቱም ኢትዮጵያ ውስጥ የምናልፍበት የችግር መንገድ ነው። እዚህ ደግሞ በማግኘት መንገድ ውስጥ ታልፋለህ፣ ወይም በብዙ አይነት መንገድ ውስጥ ታልፋለህ። ህይወትን በብዙ አይነት መንገድ ስታያት ያንን መዝሙር መኖር ትጀምራለህ። ያልኖርከው መዝሙር በመዘመር በመጮህ በመጨፈር ቅድም እንዳለችው በመዝለል ምንም የምታመጣው ነገር የለም፣ የትም አይደርስም። ሰው ስሜቱ ሊረካ ይችላል፣ ጨፋሪውም ስሜቱ ሊረካ ይችላል። በእግዚአብሔር መንግስት ላይ ግን የምናመጣው ነው። ስለዚህ ሰፊ ነው በጣም አምልኮ ማለት በቤተ ክርስቲያን ውስጥ ከቤተ ክርስቲያን መሪዎች ጀምሮ እስከ ታች ምዕመኑ ድረስ መማር ያለብን ትምህርት ነው በጣም። እና በጣም የታወቁ የአምልኮ መሪዎች አሉ። በክርስትና ህይወታቸው በመንፈሳዊ ህይወታቸው በባህሪያቸው በጣም ብዙ አይነት ተግዳሮት ያለባቸው አሉ። ቤታቸው ሲመጡ የሚፈሩ የሚደነገጥባቸው አስታውሳለሁ። እኔ አንድ እንትን በጣም ደስ ይላል ሲመራ፣ ቤቱ ግን ነብር ነው። እንዴት እሱ ሲገባ ልጆቹ ቱር ብለው እንደሚጠፉ ነገር አልችልም። በቃ በጣም ይፈሩታል። ይሄ ነው ወይ አምልኮ መሪ ማለት? በቤትህም ያንን አምልኮ ይዘህ መምጣት አለበት። ብዙ ጊዜ ብሩክታይት ጠቅሰዋለች። ዳዊት ካስመለከ በኋላ ያንን አምልኮ ይዞ ነው ወደ ቤቱ የገባው ደግሞ ለማምለክ ማለት ቤታችን ድረስ የሚገባ መሆን አለበት። ትዳራችን ድረስ መግባት አለበት ያምልኮ እንጂ መድረክ ላይ ብቻ አይደለም። ኧረ ብዙ ነው።